ስለዚህ ቪዲዮ በእርግጠኝነት አይታችኋል፣ ሰምታችኋል። ሚዲያውን እየተቆጣጠረው ነው ያለው፣ እያዘዋወሩት ወይም ደግሞ እየተዘዋወረ ነው ያለው። እኔ ግን አንድ ነገር ማለት እፈልጋለሁ። ይሄ ቪዲዮ የወጣው ከፍቃዳቸው ውጭ ነው ወይስ በፍቃዳቸው ራሳቸው ናቸው ያወጡት የሚለውን ማወቅ እፈልጋለሁ። የሀራ ልጆች ናቸው ሲባልም ሰምቻለሁ። ልጆቹን መጀመሪያ ላይ እህታማቾች ነበሩ የመሰሉኝ። ሀቂቃ በዚህ ጊዜ እህታማች እንኳን በዚህ ደረጃ ተቆጥቶ ቆንጥጦ ገርፎ ቢይዝበት ጊዜ ላይ አይደለንም። ያለንበትን ሁኔታ እናውቃለን። መብቴ ነው የሚባል ነገር አለ። እዚህኛው ድምጽ ላይ ደግሞ ሁለተኛ እንትናቸው ላይ አይታማቾች እንዲሆኑ ነው እንግዲህ። እቺው የምትገረፈው ናት የወንድሟ ሚስት ወይስ የምትገርፈው ናት? እንዴት እንደሆነ በምን መልኩ አይትነታቸውን ግንኙነታቸውን ባላውቅም ብቻ አይታማቾች ናቸው። ልጅቱ ያደረገችው ነገር ተገቢና ልክ የሆነ ነገር ነው፣ አግባብ ነበረ ማለት ነው። እና ከቁጥጥራቸው ውጭ መስሎ ስለታየኝ እኔ አንድ ነገር ማለት እፈልጋለሁ። በተለይ ለአቡ አሚራና ለመሰሎቹ እንድታደርሱልኝ እፈልጋለሁ። እሱ ምንድነው? በመጀመሪያ ይህንን ቪዲዮ ከቁጥጥራቸው ውጭ ገልጋይ መስሎ የገባ አካል ሪከርድ አድርጎ ለቆባቸው ከሆነ ከባድ ነው። ምን አይነት ባላጋራ ጥላት ቢሆን ነው እንዲል አድርጎኛል። ተጨማሪ እኛ ደግሞ ሼር የምናደርገው ላይክ የምናደርገው ኮሜንትም ራሱ እንዲተላለፍ ያደርጋል። ይሄ ነገር ከቁጥጥራቸው ውጭ ከሆነ የወጣው ማለት ነው። እንደ እኔ ግምት ከቁጥጥራቸው ውጭ ወይም ደግሞ እነሱ ሳይሆኑ ሶስተኛ አካል የሪከርድ ያደረገው ነው እና የመሰለኝ ማለት ነው። ጥቃቅን የሚዲያ ባለቤቶች ለመታወቅ ምንም ላይ መስለን ይችላል ማስተላለፉ ማለት ነው። ግን ትልልቅ ባለሚዲያዎች እንደዚህ አይነት ጉዳዮችን አልፈው ምንድነው አይተው እንዳላዩ ቢያልፉት ምን ችግር አለው? አሁን ይሄ ነገር ከቁጥጥራቸው ውጭ ሆኖ ሶስተኛ አካል ጥላት ባላጋራ ከሆነ ያስተላለፈው አስባችሁታል? የአባወራ ሚስት ነሽ እያለች ነው እንግዲህ የምትቀጠቅጣት እና የምትገርፋት። አባወራው ጋር ለማድረስ ነው። ትልልቅ ሚዲያ ባለቤቶች ብዙ ፎሎወር ያላቸው ሰዎች እያስተላለፉት ያሉት ምንድን ነው ለአባወራው እንዲደርስ እነሱ ጉዳቸውን ሚስጥራቸውን እቤት እየተደባደቡበት ነው ያሉት በአስገራሚ ሁኔታ ማለት ነው። ደግሞ አይታማቸው ነው። እኔ እህታማች ነው የመሰሉኝ ጌታ መጀመሪያ እንዳልኩት ማለት ነው። እና በዚህ ልክ ሆኖ ሳለ ሚዲያውን እንዲቆጣጠረው ማድረጋችን አባወራው ጋር እንዲደርስ ነው ወይ? አሁን እንደኔ ግምት ከሆነ ሪከርድ ያደረገው አካል አለ፣ ከዛ ውሽማ ተብየው አለ፣ ባል ተብየው አለ። እነዚህ ሰዎች አይተላለቁም ወይ? ደም አይፋሰስም ወይ? እውነት ለመናገር እስኪ የራሳችን ጉዳይ አድርጋችሁ የኔ ቢሆን ብላችሁ እስኪ ውሰዱት። እህታችሁን ቤተሰባችሁን ከጓዳችሁ አስገብታችሁ በዚህ መልኩ እየገረፋችሁ ባላችሁበት ሁኔታ ገልጋይ መስሎ የገባ ሶስተኛ ወገን ሪከርድ አድርጎ በዚህ መልኩ ሚዲያ ላይ ቢለቅባችሁ ምን ይሰማችኋል? ጉዳዩ ምን እንደሆነ በትክክል ከሚዲያ ካገኘሁት ውጭ የሆነ ነገር የለም። ብቻ ልጆቹ የሀራ ልጆች ናቸው አውቃቸዋለሁ ምናምን የሚል ኮመንት ላይ ብቻ ነው ያየሁት። ስማቸው ተዘርዝሯል፣ የልጅቱም የውሽማውም። ስለዚህ አባወራ ተብየው ባል ተብየው ይሄ መረጃ በትክክል ይደርሰዋልም ማንነታቸውንም በደንብ ያውቃል ማለት ነው። እና ማንን ለማጋደል ነው? ለማጫረስ ነው? አንዳንድ ነገሮችን አይተን ኮመንት ሳናደርግ ሼር ሳናደርግ ማለፍ የለብንም። ብዙ ነገሮች እኮ አሉ የሚጠቅሙ ነገሮች፣ ጠቃሚ የሆኑ ነገሮችን ላይክ አናደርጋቸውም፣ ሼር አናደርጋቸውም። አስተያየት መስጠት ያለብን ጉዳይ እንኳን ሆኖ እኮ ዝም ብለን ነው የምናልፈው። እንደዚህ አይነቱ ነገር ሲሆን ግን እንደው ምን አይነት የተረገምን ህዝቦች ነን ግን እኛ። እንደው ምን አይነት
መሀይማንን ወላሂ ላዚም ማልፈለል ለካ እንደዚህ ደደም ስለሆነ ነው። በማይጠቅም ነገር ላይ ጊዜያችንንም ሁኔታችንንም ስለምናሳልፍ ነው። ለማይጠቅም ነገር ለካ ቦታ ስለምንሰጥ ነው እኛ የሚጠቅም ነገር ያጣ ነው። የሚጠቅመን ነገር የጠፋብን የራቀን ለካ በማይጠቅም ነገር ላይ ራሳችንን ቢዚ ስላደረግን ነው። አሁን ምንድነው የባለጌ ፎቶ ይዘውባቸው የሚያስፈራራቸው ሰዎች አሉ። እኔ ልክ ነው ባለል እንኳን ዲጋራጓቸው እላለሁ በራሴ ማለት ነው። ምክንያቱም አንዲት ሴት የእርቃን ፎቶ ተይዞባት ብር አስከፈላት ሲባል ሚዲያ ላይ ሲተላለፍ ልክ ነው ባልልም፣ ሌላ ደግሞ መሀይም ደድ የሚሆኑ ሴቶች ይማሩበታል ብዬ ገምታለሁ። ላኪልኝ ሲላት ነገ ጧት ይሄንን ቪዲዮ ይዞብኝ ይሄንን ያክል ሺህ ብር አምጭ ቢለኝስ ብላ እንድትፈራ እንድትጠነቀቅ ያደርጋታል። አስተማሪ ይሆናል ብዬ አስባለሁኝ፣ አምናለሁኝ። ግን እንደዚህ አይነቱ ቪዲዮ ምንድነው የሚያስተምረው? እሷ እኮ ነውሯን ገበናዋን ከጓዲዋ አስገብታ እየቀጠቀጠች ነው፣ እየደበደበች ነው፣ እየገለመጠች ነው፣ እየቆነጠጠች ነው። እኛ ምን ይሁን ብለን ነው አገሩ የየው ብለን ትልልቅ ወይም ደግሞ በርከት ያለ ፎሎወር ያለን ሰዎች የምናስተላልፈው ምን ይሁን ብለን ነው? ምን ለማስተላለፍ ተፈልጎ ነው? ህዝቡንስ ምንድነው የሚያስተምረው? ግረፉ ነው? እናንተም እንደዚህ ግረፉ። ሁሉም ሴት ገራፊ አይደለም፣ ሁሉም ሴት አይገረፍም። እንደው ባልና ውሽማን እናጋዲል ሶስተኛ አካል ከሆነ ይሄንን ሪከርድ ያወጣውንም ጋራ እናባላቸው ካልሆነ በስተቀር ማለት ነው። እና ለሚጠቅመን ነገር እስኪ ጊዜ እንስጥ፣ እንንቃ። እስከ መቼ ክፍል 3 ይቅረብልን፣ ክፍል 4 ይቅረብልን? የምንቀት ነው በቪዲዮ ያልሆነው በሪከርድ ሆነው ኮሜንቱ ሁሉ እንደዚህ ነው የሚለው። ለካ የኢትዮጵያ ማህበረሰብ ሁሉም ደደም መሀይም ነው። እንደው ከዚህ መካከል ከዚህ ህዝብ መካከል የተወሰነ የተማረ ሰው ቢኖር እንኳን እንዴት ብሎ ነው ይህንን በግ የሆነ ማህበረሰብ ሊመራ የሚችለው? የእውነት እንዴ ለተማረ ምንድነው የተማረ መሪ የሚያስፈልገው እኮ ለተማረ ማህበረሰብ ነው። ለበግ ነው የሚያስፈልገው፣ ከብት ነው የሚያስፈልገው። ምን አይነት ጅራት የሆነ ህዝቦች ነን? ምን አይነት መሀይም የተረገምን ህዝቦች ነን? እንደው ማን ይሆን የረገመን? ስንት የሚነግዱ የሚሸቅጡ እህቶቻችን ሼር አድርጉልን፣ ላይክ አድርጉልን እያሉ ዙሮ እንኳን አያዋቸውም እኮ እነዚህ ትልልቅ ፎሎወር ያላቸው ማለት ነው። ዙሮ እንኳን አያዋቸውም እኮ። እንደዚህ አይነት ነገር ሲሆን ግን ያራግባሉ። አድርሱልኝ መልእክቴን ለሁለቱም፣ ለአቡ አሚራና ለባለ ጉዳዮቹ የሀራ ልጆች ናቸው ስላሉ ማለት ነው። ጉዳዩ ከነሱ ቁጥጥር ውጭ ነው ሆኖ ነው የወጣው ወይስ ራሳቸው ናቸው የለቀቁት የሚለውን ማወቅ ጠቃሚ መልእክት ነው ካላችሁ ላይክ ሰብስክራይብ አድርጉልኝ።